ሄይ ዩ ጋይስ እንደሚታወቀው ፌብሩዋሪ በከተማችን ሐዋሳ ላይ ግሬት ራን ወይም ደግሞ ታላቁ ሩጫ ነበር እና እኛም የታላቁ ሩጫ በሮትራክ ክለብ ኦፍ ሐዋሳ ስም ቮለንተር ነበርን። እዛ ድረስ የተባልነው 12 ሰዓት ነበረ። ግን እኛ ትላንትና ቀድመን ሪሰርቭ ያደረግነው መኪና 11 ሰዓት ላይ ስንደውለት አልመጣም አለና እዛ አካባቢ ታክሲ ስንፈልግ ምናምን ነገር ቆየን። ፋይናሊ ታክሲ ያገኘንና እዛም ደረስን። ወዝ ሉክ እስካሁን ድረስ አልተጀመረም ነበረ። ገና እዚህ ጋር እየገባን ነገር ነበረ። ባጃችንን ለማግኘት ባጃችንን አገኘን። ከዛ ስራ ሮል ተሰጠን። ገና እዚህ ጋር የቱ ጋር እንደምንሆን ምን እንደምንሰራ ምናምን ገና የተከፋፈለ ነገር ነበረ። ከዛ ፋይናሊ ማራቶን የሚሮጡት አትሌቶች ሰዓት እዚህ ጋር ደረሰን። እዚህ ጋር እነሱ መሮጥ ሲጀምሩ ነው መቁጠር የጀመረው። የእኛም ስራ ሰርተፍኬት መስጠት፣ ውሃ መስጠት ምናምን ነበረ። አትሌቶች ሲመጡ ሯጮች ሲጨርሱ እዚህ ጋር ቁርስ እየበላን ነበረ። ኬክ የተሰጠን ነገር ነበር እና እኔ ለመጀመሪያ ጊዜ ነው ግሬት ራን ወይም ደግሞ ታላቁ ሩጫ ላይ ስሳተፍም ቮለንተር ሆኜ ለመጀመሪያ ጊዜ ስሰራ እና it was good time for us። እኛ ብዙ ኤክስፒሪየንስ ወስደንበታል እና በዚህ አጋጣሚ ሮትራክ ክለብ ኦፍ ሐዋሳ ማመስገን እንፈልጋለን for this experience። እዚህ ጋር ህጻናቶች ስፖርት እየሰሩ ነበረ። there were ስፖርቶች ምናምን በጋይዳንስ እየሰሩ ነበረ። እኛ ደግሞ እዚህ ጋር ሰርተፍኬቶቹን ውሃዎቹ ምናምን እያስተካከልን ነበረ። ኦልሞስት ማራቶን ሯጮቹ እየጨረሱ ነገር ስለነበረ ለእነሱ ሰርቭ ለማድረግ እዚህ ጋር እያስተካከልን ነበር ስራችንን። ያው እንደነገርኳችሁ ቅድም ፎር ዘ ፈርስት ታይም ነው ታላቁ ሩጫን ፓርቲስፔት ያደረግነው እና ታላቁ ሩጫ እንዴት የተነሳው የሚለውን ነገር ዲጋፕ አደረግን እና ኃይሌ ገብረስላሴ በ2001 የጀመረው ጆርኒ እንደሆነና የመጀመሪያው ታላቁ ሩጫ የነበረው በአዲስ አበባ ከተማ ቢሆን አሁን ተስፋፍቶ ወደ ከተማችን ሐዋሳ መጥታለች ማለት ነው እና በጣም አሪፍ የሚገርም ታይም ነበረ። እንዲሁም ደግሞ ይሄን በከተማችን ያለውን ከልቸርም እንደ መግለጽ ነገር ስለሆነ አሪፍ ታይም ነበረ። ኮላቦሬሽኑ ደስ ይል ነበረ። ብቻ በውስጡ ብዙ ነገር አለው፣ ደስ የሚል ነበር። እናም ብዙ ተሳታፊዎችም ነበሩ፣ ብዙ ቮለንተር ነበሩ፣ ጥሩ ኦርጋናይዜሽን ነበረ። እዚህ ጋር ሜዳሊያችንና ሰርተፍኬታችን አዘጋጀን። ይሄ ህጻናቶች ሰርተፍኬት ነበረ። ኦልሞስት እዚህ ጋር አትሌቶቻችን እየመጡ ነበረ። ተመልከቷቸው፣ እነዚህ ጀግኖች። ያንን መጨረስ ቀላል አይደለም እና ዊ ፕራውድ ኦፍ ዩ ጋይስ። የሀገራችንን ብሔራዊ መዝሙር ከዘመርን በኋላ ይህን ሰርተፍኬት በማስ ለሚመጡ ሯጮች እየሰጠን ነበረ። በጣም ብዙ ሰው ነበረ። በጣም የሚገርም ታይም ነበረ። ጓደኛሞች ነበሩ፣ ፋሚሊ ነበር እና አንዳንድ ድርጅቶች ራሳቸውን ማስታወቅም ነበረ። እዚህ ጋም ቀዝቀዝ እንበል ብለን ሰበናፕና ሚንዳ ሰጠን። በጣም ነበር ፀሐዩ የሚያቃጥለው ና ያ ሳይበግረን ስቲል እየሰራን ነበረ እዚህ ጋር Thank you. Oh my god. ፋይናሊ እዚህ ጋር ስራችን አለቀ። ኦልሞስት ሩጫውም አለቀ። ከዛም በኋላ መጨረሻ ላይ ግን እቃዎች ምናምን መሰብሰብ ነበረብን። እኛ ግን መጀመሪያ ላይ we have to catch some memories ነገር ብለን እዚህ ጋር ፎቶ ምናምን የተነሳን ነበረ። እዚህ ጋር ፋይናሊን ስሩ ወደ ተባልነው ስራ መስራት ጀመርን። እዚህ ጋር እቃዎች መሰብሰብ ጀመርን። እውነት ለመናገር በጣም እንትን እያደረግን ነበር። ይሄ ይከብዳል፣ ይሄ አይሆንም ምናምን እያለን እና ፋይናሊ ለእኛ የሚሆነውን አገኘን እና እዚህ ጋም አንዳንድ እቃዎች የሚነሱ ነበሩ። ወደዚህ ጋም ለመሰብሰብ ሄድን። ከዛም እዚህ ጋም አለቀ። ሁሉም ሰው ደክሞታል። እናም ሁሉም ሰው እዚህ ጋር ረፍት እያደረገ ነበር። ፋይናሊ ሮትራክ ክለብ ኦፍ ሐዋሳ ኦን ግሬት ራን የነበረውን ጆርኒ የነበረውን አስተዋጽኦ የተመካከርን ነበረ። ሰው እዚህ ጋር ለሁሉም ሰው መናገር የምፈልገው ነገር በየትኛውም ከተማ ሮትራክ ክለብ አለና ጆይን አድርጉ። እንደዚህ አይነት ነገሮች ላይ ተሳተፉ ላለው። ፋይናሊ ወደ ግቢ ገባን። ግን ከስንት ጊዜ ከስንት ሙቀት በኋላ for the first time የዚህ ቀን ዝናብ ዘነበ። everyone in the ሐዋሳ በጣም excited ነበር this day
ቀናችን ይሄን መስል ነበር። ቴንክስ ፎር ዋቺንግ። ሰብስክራይብ ማድረጋችሁን እንዳረሱ። ባይ